ጌታ ሆይ ለዚህ አብሮ ለመጣን ነፍሱ ኃጢአት ልታሰረች ጎስቋላው ወንድሜ ዛሬ ድረስለት። ደነገጠ። ጭራሽ ሳይሆን ጸሎቱ ጌታ ሆይ አለች። ጭራሽ ተንጠራርታ እጇን ትከሻዬ ላይ ጭና ድምጿን እየጨመረች ጌታ ሆይ ዛሬ ለዚች ነፍስ ጸልያለሁ አለች። ይቺ ነፍስ የተባልኩት እኔው ነኝ። ዛሬ ይቺ ነፍስ በስካርና ኃጢአት ቀንበር እንድትላቀቅ ጸልያለሁ። ይቺ ነፍስ ዛሬ ከዝሙትና ጌታ ከማይከበርበት የኃጢአት ልምምድ እንድትፈታ ጸልያለሁ ስትል ቀና ብዬ ምዕመኑን አየሁ። እኛ አጠገብ ያሉ ምዕመናን ሁሉ ወደ እጃቸውን ዘርግተው ጸልዩልኛል። የት ልግባ? ጭራሽ በሰው ሁሉ ፊት ሰካራም ነው ያመነዝራል ትበለኝ። ለምን አንደኛውን ቲክቶክ ቪዲዮ ያትሰራብኝ? ዞሮ ብዬ ጓደኛውን ሳየው ሳቁን አፍኖ በቆራጣ ያየኛል። በስጋ ብገለጥበት ደስ በለኝ። እሱም አብረን በነበርንበት ጊዜ የምንሰራውን ነገር ሁሉ ዘግዝቆ በኩራት የሰው ሳቂ ያደረገኝ። ከተወሰነ ቆይታ በኋላ ነብዩ ወደ መድረክ መጥቶ ጸሎት ማድረግ ጀመረ። ቤቱ ጸጥ አለ። አንዳንድ ሰዎች ብቻ በየመሃሉ አሜን ይላሉ። እሱም ትንሽ ከጸለየ በኋላ የጌታ መንፈስ ጅብ ጋላቢ መንፈስ ያሳየኛል አለ። የዚህ ጊዜ ጓደኛዬ ሚስት ዞር ብላ አየች።